እንደዚህ ወጣ እያሉ ንፋስ መቀበል ጥሩ አይምሮም ያንሰላስላል ያስባል እንዴ እኔ በአይነት የበሽታ ማት እያመጡ እየነገሩኝ አንዱን ካንዱ እየቀላቀልኩ እኮ ጎበዝ እንዲሁ ተምታታው የእነሱን እብደት ለእኔ ሊያጋቡ እንጂ ወጣ አብሎ በሸመታ ሰበብ ቡናን ሽምት አድርጎ ጥጥት ነው እንጂ እንዴ እሰይ ጎሽ እናቴ ልጄ ትደግሚኛለሽ እሺ ጎሽ አቤት ከተማ እናንተ እንደው በየቀኑ አዲስ ነው ህንጣ በህንጣ እንደው መኖሪያውን እንጃ መኖሪያው ያስምንተኛዎቹ ሳይገባ ቀረበላችሁ ነው እንጃለት ነገር ወሽ ናቲ ትደግሚኛለሽ እንዲሁ ቆንጆ አድርገሽ እጣኑ እዛው ሆኖ ይበቃኛል ግድ የለም ተባረኪ ወይ ህንጣ እናንተ እንዲው ሀገር ምድሩ ሁሉ ህንጣ በህንጣ ይሁን አይ ስምንተኛው አንተ ያ ሁሉ ጫካ እንዲህ ተመንጥሮ ህንጣ በህንጣ ብቻ ይሁን እማማ መዲ አቤት እንኳን እዚህ አገኘሁት እጄን አሞኝ እኮ ወደ እርሶ እየመጣው ነበር ምን ይላል አሁን ይሄ እንዲው መታከሚያ ቦታ ነው አትሄኝም እንዴ ያለውበት ቦታ አይታየህም እንዴት ያለ ነገር ነው አንተ የምትናገር ይሄ ይልህ አሁን ሰዓት አይደለም በቃ ሰውን የማከሚያ ሰዓት አይደለም እዛው ቤታችን እንገናኝ አረጅም በጣም አሞኛል አንተ ወግድ ቡና ልጠጣበት እኔ አንተንና መሰሎችን እኮ ለማከም አይምሮ የመታደስ አለበት ወጥቼ ንጹህ አየር መቀበል አለብኝ ማገናዘብ ማሰላሰል ማብጠጣል አለብኝ እንዴት ነው የሚያናግርህ እጀን ውልቃት ይላል አረ በጣም እያመመኝ ነው እናንተ የሰው እንደው መላም ካልሰጠሁት ፋታ የሚሰጠኝ አይደለም እስኪ እድ ቆይ ምንድን ነው ያልኩት ውልቃት አዩት እዚህ ጋር ትከሻዬን ቆይ አንተ ቤት ሀገር ነው ውልቃት እንደ ደጋና አጣሞ የሚያስኬድ አንተ እንዲሁ ኧረ ይሄማ ውልቃት አይደለም አንተን ሳልነካ ነው የሚገባኝ ቆይ አንዴ እናንተ ቱምቢየንም ይዣል ወጣው አሁን እንዲሁ በብል ለካ እንዲሁ ቆይ እሰይ ጎሽ ከጎኔ ታገኘው ተባረክ እስኪ ቀጥ በል አንተ ያትጠመም ወግድ መልከዳ አያትጠመም ቀጥ አብረህ እኮ እኔንም አጣመምከኝ እስቲ እንትን መውልቃት አይደለም ያዘ እኔ ልሙት አንተን ያዘ ይኸውልህ አሁን እንዲህ እንኳን ተዛንፈ ይታየኛል በስተግራ በኩል ያለው ትከሻህ ብቻ ሳይሆን የጎን አጥንትህም ሶስቱ ተሰባብረዋል ሲንቆሻቆሽ ሁሉ ይሰማኛል ገረ አንተ ሰው የምትሆን አይደለህም እኔ የምልህ ቆይ ምን ስታረግ ነው ምን አድርገህ እንዲህ ውልቅልቅ የወጣው ምን ሆነህ ነው በቃ ጀሪካን አንስቼ ነው ጀሪካን ደንቂያም ጀሪካን አንተ አባዘርጋው ልጅም አይደለም ሰምቻለሁ አህያ እዛ ስትሯሯጥ በየመስኩ ችግር ስትፈጥር እንደምትውል ሰምቼልሃለሁ ባለፈው እንዲያውም አህያዋን ይዞ ሲሯሯጥ ይኸው ገደል ገብቶ በስንት መከራ ነው ከሞት ሄዳ ነው ብለውኛል እንደው አንተ ምንድነው እንደዚህ የሚያገለባብጥህ ምንድነው የሚያሯሩጥህ ገደል ለገደል አርፋት ኖር
አንተ በእርግጠኛነት ይኸውልህ ገና ሟች ነው። እንዲያው መድኃኒት መፍትሄ ምን አለሽ በለኝ። ሟች ነው። አሁን እንዲያው በአደባባይ መተህ ይሄንን የተንቆሻቆሸ የወላለቀ ሰውነት ግጠሚ ትለኛለህ? ይኸውልህ አሁን እኔ ከአንተ ጋር ማልታገል አሁን እኔ መዝናናቴ ላይ ሌላ በሽታ አትጨምርብኝ። እንዲሁ እንዳመረብኝ ወደ ቤት የመግባት ነው የምፈልገው። በጸሎተ ሐሙስ ትመጣለህ ቤት። ሰምተኛል? አዎ። በጸሎተ ሐሙስ እንደው ገና ወፍ ጨጨጨጨጨጨጨጨ ሲል በጠዋት ማልደህ በሌሊቱ ገስግስና ነው ያኔ እንዲሁ ባደረ ውሃ ዝናብ ላይ ባደረ ውሃ አጥብህና በሞራ ሳሙና ፈተግ አድርጌህ አያለሁ። አሁን ግን ቡና ልጠጣበት አትረብሽ። እና ደግሞ ይሄ የወላለቀ አጥንትህን ለመገጣጠሚያ የሚሆን ምን የመሰለ ዶሮ የዶሮ ሙቀት ትመጣለህ። ዶሮ ነጭ ካጫ በረዶ የመሰለ ነጭ ነግሬሃለሁ። ያው አንዲት ጠብታ ካገኘሁበት ውድ ከራሴ ከሷ ሞራ ላይ ነው የምሰራለሁ። ከሷ ሞራ ላይ ወስድና ምን አደርገዋለሁ መሰለህ? እሱን አቅልጬ ይሄንን የወላለቀ አጥንትህን እገጣጥምልሃለሁ። እንዴ በቆዳዋ ነው ወይስ በምኗ ነው የሚያሹ? በቀለሟ ነው እንዴ ነችና። ለምን አትታከምም? ለምን ና እኔ ቦታው ና እንዴ እንዴት ነው እናንተ ሰዎች እንደው መድኃኒቱንም በሽታውንም እኛው ራሳችን እንወቋላችሁሳ? ተውል እንጂ እኛ እኮ መፍትሄ እኮ ነው ይዘን የመጣ ነው። የመፍትሄው ልጅ ነኝ እኮ መድኃኒት ነኝ። ምን ይላል ይሄ? ትሰማኛለህ? ውርድ ከራሴ ከምልህ አንዲት ትእዛዝ አዛንፈህ ብትመጣ ከአንተ ጋር አንተዋወቅም። ሲጀመር እንደው አባዘርጋው አንተን የመሰለ ልጅ ሲፈጥሩ ነው ነገር የጠፋው። እንዲሁ አሁን ከከብት ጋር እንዲሁ ከጋማ ከብት ጋር ከቤት በግ ጋር እንዲሁ ከዱር እንስሳ ጋር አብሮ የሚሮጥ እንዲሁ የዱር እንስሳ ይፍጠሩብን። እሬ መድኃኒዓለም ያለህ እናንተ ስንቱን ነው እናቴ። እንደው ቡናው አልደረሰም። ራስ ምታቴ ራስ መስሎ ቶሎ በይማ ሰም አትገተር ሂድ። ጨርሻለሁ እኮ። እንዴት ነው እናንተ? ኧረ ተወላገደ